ዛሬ ከማን ጋር ነን? ከአርነብ ጋር አንድ የአረብ ምግብ ቤት አለ። እዛ ሄደን ሁለተኛ ሪቪው እንሰጣቸዋለን። እየደረስን ነው። ውስጡ እንደዚህ ነው። ሜኗቸው ይሄ ነው። ሐኒድ او كتف حنيد او لحم حنيد نجربه ከሁለት አንዱ ደስ ያለህ። ከዶሮ ምን እንዘዝ? ብሮስትድ እና ክሪስፒ የላቸውም። دجاج مشوي قماش فتة تمر يعني لحم حنيد دجاج مشوي فتة تمر بالعسل ودتنش مرق ከችሉ ትንሽ መረቁ ቆንጆ ነው። ካሮት ደበርጃኒ የሌለው የአትክልት አይነት የለው። ቆንጆ ነው፣ ወድጄዋለሁ። እንታል ምግባችን ቺክን ባርቢኪው እና ሐኒዱ እንደዚህ ነው የመጣው። ፈተት ቴምር ነው ቅመሳት። ይሄ ማባያው ወደድከው? زايد ايتم ወጀት እያለ ይከፈት። ስጋው በጣም በስሏል። ቢስሚላህ በጣም በስሏል። በጣም የገነነ ቅመም አይታይበትም። አሪፍ ነው። እንዴት ነው? በቃ የስጋ ጣዕም ዋናው የስጋ ጣዕም ነው ያለው። ተሸንፈላል። ምን ነው ወደ ጥጋረከው ቦል አሁን ፈተት ቴምር ነው የምንበላው። ጥጋት ወደዚህ ቴካው ያርጊው ሩዙንና ቂጣውን መሰት ቢስሚላህ ሙዝ አለው። ጥቁር አዝሙድ አድናቂ አይደለሁም ግን ይጥማል። የአረብ ሬስቶራንት አረብኛ ያወቁ ጎበዝ ቢሆኑ አሪፍ ነው። ለሁለተኛ ጊዜ ኦርደር ስትሳሳት ያልፈለግነውን ኦርደር ነው የተጠቀምነው። እኔ በአማርኛ ባውራት አማርኛ ማይችል ከስተመር ስለሚኖር በጣም ሳይሆን ለመግባባት ያህል አረብኛ ቢያውቁ አሪፍ ነው። ያመጣችው ፈተት ሙዝ ነው ያዘዝናት፣ ፈተት ቴምር። ስለዚህ ኦርደር ተሳስታለች። ማር ስላነሰ ከ10 8 ሰተነዋል። ምግቡ አሪፍ ነው። ጎደለ ነገር አለው። ሩዙ ላይ ጥምዝ በስቷል። ሰርቪስ ላይ የቋንቋ ችግር አለ። እሱ ቢስተካከል አሪፍ ነው። ከምሳሳት በኋላ ነው ነው መሳሳት ላይ ቢሆን ይጨናነቃል ነው። ቶሎ ነው ሁሉ ነገር የቀረበልን። ጽዳቱ ደስ ይላል። ቤቱ መታጠቢያውም፣ ቶሌቱም፣ መቀመጫውም፣ መጅሊሱም ሁሉም ቴብላችን ንጹህ ነው። ፈተት ሙዙ ማር አንሶታል። ኤክስትራ ያደረጉልን የራሱ በቂው አይደለም። ይህን ሁሉ ተጠቅመን 3005 ብር ከፍለናል። የሚተረፈልን ደግሞ ቴካዊ ያርገናል። ዋጋ አሪፍ ነው። ያው ጊዜውን ያማከለ ነው። ኔክስት የት እንዲሰራላችሁ የምትፈልጉትን ኮሜንት ሴክሽን ላይ አስቀምጡ። እውነተኛ ሪቪው የምትፈልጉ ከሆነ የኔን ፔጅ ተቀላቀሉ።